የህወሓት ታጣቂዎች በአመራሮቻቸው ላይ ማለትም በህወሓት ባለስልጣናት ላይ ተቃውሞ ማሰማት ጀምረዋል። የህወሓት አመራሮች ስልጣናቸውን ለማራዘም ሲሉ ንጹሐን ወጣቶችን ለሌላ ዙር እልቂትና ጦርነት የሚማግዱ በመሆናቸው የህወሓት ታጣቂዎች የቡድኑን አጥፊ ሴራ ተረድተው ከየካምፑ መኮብለል ጀምረዋል። ጦርነት ለጥቂት የህወሓት ሽማግሌዎች የፖለቲካ ትርፍ እንጂ ለትግራይ ህዝብ ያመጣው ረሃብና እንግልት መሆኑን የተረዱት ታጣቂዎችም ከቀን ወደ ቀን ተቃውሟቸውን እያበረቱት ይገኛሉ። የቡድኑ መሪዎች የትግራይን ህዝብ ጥቅም ማስጠበቅ ሳይሆን የራሳቸውን መንበር ለመጠበቅ ሲሉ ወጣቱን ወደ ጦርነት መማገዳቸው የአመራሮቹን ጽንፈኝነት፣ ራስ ወዳድነት ቁልጭ አድርጎ ያሳያል። ይህ ደግሞ በህዝቡና በታጣቂው ዘንድ የነበራቸው የመጨረሻ መኔታ ያሳጣቸው ሲሆን ወጣቱም የጥቂት ሰዎችን ጥቅም ለማስጠበቅ ሲል ህይወቱን አሊያም አካሉን አሳልፎ ለመስጠት ፈቃደኛ እንዳልሆነ እያሳየ ይገኛል። በሌላ በኩል ህወሓት የጸረ ድሮን ቴክኖሎጂ ታጥቂያለሁ በማለት ለታጣቂው የገባው ቃል ሙሉ በሙሉ ውሸትና ባዶ ፕሮፓጋንዳ መሆኑ በመጋለጡ በታጣቂው ዘንድ ያለው ተቃውሞ ከቀን ወደ ቀን እየጨመረ ይገኛል። ታጣቂው ቀደም ሲል ይነገረው የነበረው የተስፋ ቃል መሬት ላይ የሌለ መሆኑን ሲረዳ በአመራሮቹ ላይ የነበረው ተስፋ ሙሉ በሙሉ እንዲመክንና የሴራው እውነታ እንዲገለጥለት አድርጎታል። በዚህም ምክንያት ታጣቂው በህወሓት ሽማግሌዎች የሐሰት ትረካ ላይ ተመስርቶ ከሚዋጋ ይልቅ የራሱንና የህዝቡን ሰላም ማስቀደም የተሻለ አማራጭ መሆኑን በመገንዘብ ላይ ይገኛል። በአጠቃላይ በታጣቂው ዘንድ እየጎለበተ የመጣው አመፅና የህዝቡ ምሬት ህወሓት የነበረውን ህዝባዊ መሰረት ሙሉ በሙሉ ያጣ የተጠላና የተገለለ ቡድን ለመሆኑ ግልጽ ማሳያ ነው። ይኸው በውሸትና በሴራ ላይ የተገነባው የፖለቲካ የበላይነት በመደርመሱ ህዝቡም ሆነ ታጣቂው የቡድኑን የጥፋት ጥሪ በመቃወም የራሳቸውን ሰላም ለመምረጥ ወስነዋል።